ጓደኛ ነበረኝና ትዳር አለ። ትዳር እያለው ነው መጀመሪያ አላውቅም ነበር ትዳር መኖሩንና ከዛ በቃ ተወኝ ብዬ ትቼው ወደ ስደት መጣሁ ማለት ነው። ትዳርን ያዛል መጀመሪያ የጦስ ዶሮ እንዴት ተጀመረ የሚለው እንዴት የሆነ በረሃ ሀገር ሂደን የተገናኘነ አጋጣሚ ነው። በቃ ሳናስበው ማለት ነው። በረሃ የሆነ በረሃ አርማጭሆ የሚባል በሁመራ በዛ መስመር ነው የተገናኘነው። እኔ አጋጣሚ ሂጄ ነበርና በዛ እሱም እኔም አጋጣሚ ሆኖ የሆነች ጓደኛ ያለች ከእሷ ጋር ይተዋወቃልና እሷ ናት በቃ ያስተዋወቀችን። ከዛ አጋጣሚ ነው በዛች ታይም ተዋወቅን። ከዛ ያው ከእሱ ጋር ተዋወቅን፣ አብረን ግንኙነት ማድረግ ጀመርን። መጨረሻ ላይ ግን ያው ሚስቱ እንደሚተዋት ምናምን ነገር ለምን መጀመሪያ ትነግረኝም ባለትዳር ነው ለምን አትለኝም አልኩተኝ። ከዛ በቃ እየጨቀጨቀች ስለሆነ ሁሌም ትነዘንዘኛለች። ስለዚህ አልፈልግም ግን አንቺ ጥለሽኝ በኋላ እንትን እንዳትይ ምናምን አለኝ። ችግር የለውም አንተ እውነተኛ ሰው ከሆንክ እኔ ምን ትዳር የለኝም ችግር የለውም አልኩት። ከዛ መጨረሻ ላይ ግን ከኔ ጋር እየኖረ ልክ እንደ 4 ዓመታችን ነው። አሁን ፋሲካ ማለት ነው ጾም ላይ ነው የተገናኘነው። አሁን አብረን እየኖርን እያለ መጨረሻ ቄስ ይዛ መጣች ብሎ ጥሎኝ ሄዶ ታረቀ ከእሷ ጋር ማለት ነው። ተስማማ። ከዛ በጣም ውስጥ የተሰበረ ተጎዳ። መጨረሻ ላይ ተውኩትና ጥዬ ወደ አረብ ሀገር መጣሁ ማለት ነው። ከመጣሁ በኋላ አሁን ማዘር ማሞብኝ ሂጄ ደረሼ ነው የመጣሁና ጓደኞቹ ነገሩት ያው ያውቃሉ። መጣች እኮ አየናት ምናምን ሲሉተኝ ከዛ ደወለልኝ። ሲደውልልኝ አይ በቃኝ ተወኝ፣ ካሁን በኋላ እኔ ከአንተ ጋር መሆን አልፈልግም፣ ትዳርህን ያዝ፣ ልጆችን አሳድግ፣ ተወኝ አልኩት። አሁን በቅቶኛል፣ ስንት ዓመት ነው ይኸው አንቺን የምጠብቅ ያለሁን በቃ ያለውን ነገር እናመቻች፣ ፍርድ ቤት ሄዳለሁ፣ 80ውን እቀዳለሁ፣ አብረን እንቀጥላለን አለኝ። አይ እንደዛ ከሆነ ጥሩ፣ ግን አብረን ግን ከእሷ ከቤት ተቀምጠ ከኔ ጋር ህይወት እጀምራለሁ ማለት አይቻልም አልኩት። ከዛ መጨረሻ ላይ ቤት እንትን አሳየኝ፣ የፍርድ ቤቱን የመጥሪያ ወረቀት አሳየኝ፣ ላከልኝ። እኔ መጣሁ ስደት ሀገር አሳየኝ። በቃ ወጥቻለሁ፣ ቤት መከራየት አለብኝ አለኝና ወጥቶ ተከራየ። ከዛ እቃዎችን ከቤት ይዤ መውጣት አልችልም፣ አንደኛ ልጆቼ ናቸው አለኝ። እሺ ብዬ ያው ለጊዜ የሚሆነውን ነገር ገዛዛውለት ተከራየ ቤት። አሁን በቀደም የስቅለት ዕለት ለቅርጫ ብር ላኪልኝ አለኝ። እናንተ ከሴት ሲጀመር ብር አይጠየቅም ስለው እሺ አይ ትክክል ነሽ አለኝና ዘጋኝ። በቃ አሁን ያለውን ነገር ንገረኝ፣ በቃ የሚሆን ከሆነ ይሁን ማይሆን ከሆነ አናግረኝና በቃ ሂደት ከሚስት ጋር ታረቅ፣ ድሮም አልለመንኩም ብዬ አልኩት። ያው እስካሁን ድረስ አያናግረኝም። ምን ያወጣሽ ቤት ለመከራየት አለመመላት? አለ ወደ 20 ሺህ ብር ላከበት። ጫጫታ አለ በጀርባሽ፣ ወጣ ብለሽ ማውራት ትችላለሽ። ገብታለች ሴትዮዋ ሻውራ። እሺ 20 ሺህ ብር አውጥተሽ ቤት ተከራይሽለት እቃ ሞላሽ? 2 ወራችን ነው። አሁን የሚኖረው ከሚስቱ ጋር አንቺ በተከራይሽለት ቤት ነው? አይደለም ብቻውን ነው እንጂ ትቷት እሷን ብቻውን ነው የሚኖረው ያለው። ታፈቅራለሽ? በጣም ነው የምወደው። ምኑን የተመቸሽ? ምን ወደድሽ? ያው ምን ብዬ ልንገር፣ አንድ ሰው መቼም የሆነ ሊመች የሚችለው ነገር አለ። በቃ ደስ ይለኛል ወንደ ወንድነቱ፣ በዛ ላይ በቃ ቁርጥ ያለ እንትን ያለው። ያው ሚስቱን ቢወድም ግን ደግሞ ያው ፍቅር ማለት ያው ታውቃለህ እንግዲህ የምትወደውን ሰው ማጣት አትፈልግም። ያን ብዬ ይሁን ብዬ መስዋዕት እየከፈልኩ ነው። ሱቅ ነበር የሱቄኑ ብዙ ትቼው በሱ እንዴት ነው ሱቄኑ ብዙ ትቼው ወደ ስደት ዙሬ መጣሁ። በቃ እሱን አለማየት ፈልጌ ማለት ነው። እድሜሽ ምን ያህል? እድሜ የበቃ ነው አባቴ፣ እግዚአብሔር ይመስገን። ወልጃለሁ፣ ልጆች አሉኝ። ያው የፊቱን ባሌም በረሃ ላይ በቃ መጠጥ ስለሚጠጣ ለቤቱ ለትዳሩ
ስለማያስብ ፈትቸው ነው። አሁን ደግሞ ትዳር የሚባለው ነገር ማንም ጭንጋፍ ማንም ይሆናል ብሎ ሲጠይቅ ትንሹን ትልቁን የመከበር ባህሪ ይኖረዋል። እስቲ ትዳር ይዤ ተከብሬ ልቀመጥ ብዬ ነበር ወስኖ የገባው እንጂ እኔ ራሴን ችዬ ቆርጬ ሰግጄ ለእግዚአብሔር ለስጋው ደግሞ በጥቼ መኖር እፈልጋለሁ። ግን ደግሞ የሆነ በቃ ሰይጣን ገብቶ የሚያሳስት ነገር አለ አይደል? ይሆናል ብሎ የምትገባበት ነገር ራስን አክብረ ለመኖር ስትል ያንን ብዬ ነው የገባሁት። ይሆናል ብዬ ማለት ነው። እሺ ስሜት አርጊና አዳምጪ። አሁን እኔ ከፍርድ ነፃ ሆኜ ማውራሽ ከመፍረድ ጫማ ውስጥ ወጥቼ ሀሳብ ሰጥሽ። አንደኛ ሚዩት አርጊ። ይሰማሻል? ድምፅ አለ ከጀርባሽ። እኔ ሚዩት ላርግሽ? ሚዩት ማረጋትሽ ነው። ቆይ ልወጣ ነው። ይሰማል? አዎ ይሰማል። ስለማልችልበት ነው። እሺ ችግር የለም። ቆይ እኔ ሚዩት ይሄ መሀል ፕሮፋይልሽ የሚችሉና ከዛ ማይክራፎን የሚኖር ማለት ነው። ይኸው እኔ ሚዩት ማንሳት እሷ ካነሳችሁ በኋላ አንደኛ ነገር አዳምጪኝ፣ በደንብ አዳምጪኝ። አንደኛ አድግ መሰረቱ አንቺ በእሳት ነው የተጫወትሽ ያለሽ። ይሄ ሰውዬ ባለትዳር ምኑን የወደድሽለት ብዬ ጠየቅኩሽ። ለዛ ምክንያቱም ምኑ ነው ልትወጂለት እንጂ ሰውዬው ኦልሬዲ ባለትዳር ትዳር ውስጥ ያለ ሰው ትዳር ውስጥ ያለ ወንድ ቆይ ሚስቴን ፈትቼ እመጣለሁ ምናምን ብሎ ፕላን ሲያደርግ እሺ ትያለሽ? ለእሷ ያልሆነ እንዴት ላንቺ እንደ ፈለገን ወደድሽውን ነው በለንበልና ቁጭ ብለን እኮ ልባችንን ብቻ እኮ አይደለም እኮ መከተል ያለብን። እኔነት አእምሯችንን እኮ መጠቀም አለብን። ልባችንን ዝም ብለን ብቻ ይዘን የምንከተል ከሆነ ገደል ነው የምንገባው። በትዳር ውስጥ ገብቶ አንድ ሰው ለትዳር መለያየት ምክንያት ከሆነ አሁን አንቺን ብሎ እሷን ፈቶ ጥሎ ልጆች ሊኖራቸው ይችላል፣ ላይኖራቸውም ይችላል። አይመለከትም። ጥሎ ቢመጣ ፈጣሪ አንቺን ይጠይቅሽ። በምንም መልኩ ለአንድ ትዳር መፍረስ ምክንያት መሆን የለብንም። በተለይ አፈቀርኩት ወደድኩት ብላችሁ ምትገቡበት ወንድም ይሁን ሴት ስህተት ነው። በምንም አይነት ካልኩሌሽን ይሄ ወንድ ለአንቺ ሊሆን አይችልም። ፈቷት፣ እሱ ተፋቶ ሲንግል ሆኖ የራሱን ህይወት እየኖረ ያለ ሰው ሆኖ ያለፈ ህይወት ኖሮት ቢሆን ችግር የለውም እሱ። ምክንያቱም ኦልሬዲ ጨርሷል፣ ከአንቺ ጋር አይገናኝም። የራሱ መንገድ እየሄደ ያለ ሰው ነው። ተገናኛችሁ፣ ተግባባችሁ። አሁን ግን ኦልሬዲ ትዳር ውስጥ እንዳለ ከአንቺ ጋር የተገናኛችሁ። ስለዚህ እሷን ጥዬ እመጣለሁ እፈታታለሁ ትንሽ ጊዜ ብሎ ከአንቺ ጋር መኖር ጀመር። ጭራሽ ቤት ተከራይሽበት፣ ገንዘብ ሰጠሽው፣ ጭራሽ የጠየቀሽ ለዛ ንቆሽ ማለት ነው። ስለዚህ እየፈረድኩብሽ አይደለም። በነገራችን ላይ ቅድም ነግሬሻለሁ፣ ከፍርድ ጫማ ውስጥ ወጥቼ ነው ሀሳብ ነው የምሰጠሽ። ሀሳብ እኔ ምን አገባኝ? የሚፈርደው ፈጣሪ ነው። አንቺ ከዛሬ ጀምሮ በሄድሽበት መንገድ ወደኋላ ተመለሽ። ይሄ ወንድ ብቻችሁን አንቺና እሱ እዚህ ምድር ላይ ብትቀሩ እንኳን ባልሽ ነች። ሚስቱን ፈቶ ሌላ ሴት ጋር ለመሄድ እያሰበ ያለ ሰው የአንቺ ባል ሊሆን ይችላል። ስለዚህ ምንድነው ማድረግ ያለብሽ? ቀስ ብለሽ ከዚህ ሲስተም ውስጥ ውጭ። ገንዘብሽን ሰጥተሻል፣ ኢትስ ኦኬ። ገንዘብሽን ወስዷል። የማድረግ ጦስሽን ይዞ ሂድ። ጦስሽን 20 ሺህ ብርሽ ይሂድ፣ ችግር የለም። ነገር ከዛ በላይ ሰርተሽ ታገኛለሽ። ህይወትሽን ይቅርታ ጠይቂ፣ ፈጣሪሽን ይቅርታ ጠይቂ። ምሳሌ ስትል በጣም ኮምፕሊት ስህተት። ያቺም እኮ ሴት ነች። አንቺንም ነገ አስቀምጦ ሌላ ሴት ጋር ይሄዳል። ለምን 100% እርግጠኛ ነው የሚሆንልሽ። አንቺን አስቀምጦ ሌላ ሴት ጋር ይሄዳል። ስለዚህ በዚህ መንገድ ከዚህ ሁኔታ ውስጥ ውጪ። ስህተት የሄድሽበት መንገድ ከዛሬ ጀምሮ እንዳታወሪ፣ እንዳትጽፊለት፣ ቢደውልልሽ እንኳን እንዳታነሺ። ራቂ። ኮምፕሊት ከዚህ ሰው ህይወት ውጪ። ግልጽ ነው።
ሚዩት ያረኳት እኔ ነኝና ሚዩትሽን ለማንሳት መሀል የአንቺን ፕሮፋይልሽን ንኪውና ከዛ ከሚመጡልሽ ምርጫዎች ሁለተኛ ላይ ያለው ማይክራፎን የሚለውን ስትነኪ ያነሳልሻል። ሞክሪ ውስጥ ኖ እኛ ማንሳት አንችልም። ሚዩቷን እሷ ነች ማንሳት አንችልም። መሀል የአንቺን ፎቶ ንኪና ከዛ ከመጀመሪያው ቀጥሎ ያለው ሁለተኛ ላይ ያለው ንኪው ማይክራፎን የሚለው ወየ ግልጽ ነው። በጣም አመሰግናለሁ። እግዚአብሔር ያክብርልን። ትክክል ነህ። እኔም እንደዛው ነው የወሰንኩት። በቃ ብቻ ያው ላማክር ብዬ ነው የገባውኝ እንጂ ከአሁን በኋላ ማውራትም እኔ ወሰኛለሁ። በቅዱስ ገብርኤል ምያለሁ። ከአሁን በኋላ የኔ ስለማይሆን በቃኝ ብዬ እኔም ራሱ ተስፋ ቆርጫለሁ ብሎ ከራሱ ማድረግ ነው የወሰንኩት። እና ስለ ሁሉም ነገር አመሰግናለሁ። እግዚአብሔር ይመስገን። ልጆች አሉኝ፣ ተመስገን። ልጆች አሉኝ፣ ወልጃለሁ። ለምን ነው እንደዚህ ማስበው? ለምን ብዬ ለወንድ ብዬ ራሴን ለማክበር ብዬ እኔ ራሱ በጣም ነው በሌሎች ራሱ አፍራለሁ። እንኳን እኔ በእኔ ቢደረግብኝ የሚፈልግ ነገር እና አመሰግናለሁ ስለ ሁሉም ነገር ወንድም አለ። እሺ እሺ፣ ሰላም። እሺ ትንሽ ከባድ ነው። ነቅነቅ ለሰላም ታማማት ነው። طيب አይቅርብ ሌላ ጊዜ ነው። ረጅም ታሪክ ነበር ማለት የኛ አካባቢ ልጅ ነው፣ የኛ ሀገር ልጅ ነው ማለት ትውልዳችን። ከዛ ቃል ከተጋባን ምናምን በኋላ ለቤተሰብ ተናገረ። እሱ ማለት ነው ለእህቱ አዲስ አበባ ናት። ከዛ አልፈቀደችለት። እሱ እና እኔ ቃል ከተጋባን በኋላ ከዛ ለእህቱ ነገራት። አዲስ አበባ እህቱ አለች፣ እናቱ እንኳን እዛው ክፍለ ሀገር ናት። ሲነግራት አልፈቀደችለትም ነበረ። ከዛ አሳምናታለሁ ብሎኝ እሺ ብዬው አሳምኛታለሁ ካለኝ ከሆነ ሰዓት በኋላ ግን በመሃል እናወራ ነበር፣ ግን ከልክለው ነበር እኔ ጋር እንዳያወራ። ከዛ በርግጥ አዲስ አበባ ተከራይቶ ነው የሚኖረው። እሱም ሾፌር ስለሆነ አሁን ላይ በሆነ ጉዳይ ብቻ አላውቅም በምን ጉዳይ እንደሆነ ስራ ቆሟል። እና የዛኔ አልፈቀደችልኝ ብሎ ሳለ በመሃል አሳምኛታለሁ ሲለኝ እሺ ብዬ እኔም ቀጠልን ማለት ነው። እኔም ይሁን ብዬ እየቀጠልን እያለ የሆነ ሰዓት ላይ ብር ፈልጋለሁ አለ። እንግዲህ መጀመሪያ ልጅ ስለማሳደግ አብሮ ስለመኖር ስለምናምን እንጂ ስለ ብር ማለት እንደሌለኝም ነግሬዋለሁ። አረብ ሀገር ነው ያለው በእርግጥ ግን ነግሬዋለሁ። ከዛ ኧረ እኔ ችግር የለውም ምን አንቺን አኖራለሁ እንጂ ምናምን ሲል ነበር። ለካ እኔ ውስጥ ድረስ እስከምገባ ነበረ። ከዚህ የሆነ ሰዓት ላይ ብር ሲለኝ ከዚህ የሆነ እንደ ወንድም የማየው ልጅ ነበር ማለት ቤተሰብ ነው። ከዚያ እኔ ምልክ አልኩት መቼም የእናቴ ልጅ ብር ላክልኝ ብዬ ብጠይቀው ያብብኛልም ያናደድብኛልም። ከዚያ እኔ እኮ የከሌ እንደዚህ ነበረ ግን አሁን ላይ ብር ጠየቀኝ አልኩት። ታዲያና ምን አሰብሽ አለኝ። እንዴ ለያማከሩ እኮ ነው አልኩት። ስለው ይሄ እኔ ወንድ ነኝ የወንድን ባህሪ ያውቀዋለሁ ግን እንዴት ብር ጠየቀሽ? ስንት ሺህ ብር ነው የጠየቀሽ አለኝ። የጠየቀኝማ ትንሽ ብር ነው ግን ካለኝ ግን ብዙ እንደምሰጠው ማለት ብዙ እንድሰጠው ያደረገ አንቺ 10 ሺህ ብር ተሰጠሽኝ ሌላውን ተጓደኞች እቀበላለሁ ጨምርልኝ ነው አይደል? እንደዛ ነው ያለኝ። እንደዚህ ነው ያለኝ ስለው አይ ዛሬ አሁን አንቺ 10 ሺህ ብር ተሰጠሽኝ ሌላውን ከጓደኞች እቀበላለሁ ነው ያለኝ። ከዛ ታዲያ ሌላውን ከጓደኞቹ ከተቀበለ ለምን ያንቺን 10 ሺህ ብር ፈለገ? ለምን ሁሉን ተጓደኞቹ አይቀበልም አለኝ። ያማከርኩት ሰው ማለት ነው። ከዚያውንም ደግሞ ያክስቴ ልጅ አለች። በቃ እኔ ማለት ጨነቀኝ። በቃ በየሰዓቱ መጥቶ ብር ምናምን ሲል የምር በጣም ነው የተጨነቁ። ከዛ ሲጨንቀኝ ነው ከዚያ እሷ ስጠይቃት ደግሞ አንቺ ያምሻል እንዴ አለች። ጤነኛ ነሽ እንዴ? ምን አስበሽ ነው? አንቺ አረብ ሀገር ነሽ፣ ለእሱ ብርማ አይላክም። ከፈለገ ይቀመጥ ካልፈለገ ይሄድ አለች።
እኔም ከዚያ በመሃል በቃ አልሰጥም ብለሽ ነው አይደል እያለ በመጣ ቁጥር ያስታውሰኛል። ከዚያ የሆነ ሰዓት ላይ በቃ እኔ ደፍሮ አካውንቱን ይልክልኛል አላልኩኝም ነበር። እሺ አካውንት ላክልኝ አልኩት። በቃ ቀጥ አድርጎ ነው የላከልኝ። እንዴ ጉድፈላ አስቀመጥኩት አካውንቱን። ለማን ልስጠው ለማን ሰጠት ብዬ ልላክ? ከዛ እንግዲህ የኔ የንግድ ባንክ አካውንት ስለሌለኝ እንደ ቤተሰብ የማየው ልጅ በሱ አስገብቼ በኋላ እሱ ነው አውጦ ወደ እኔ አካውንት የሚያስገባልኝ ብሩን ማለት ነው። ከዚያው ለእሱ ልነግረው ብዬ አይሆንም። ከዛ ደግሜ አሁንም እያስታወስኩት ነበር። ከዚያ አሁን ለፋሲካ ደግሞ የቅዳሜ ሽርለት ታስገብልኛለሽ አይደል አለኝ። ጠዋት እንደተኛው ትምህርት ስለሌለ የዛን ቀን ተኝቼ ነው ያረፈድኩት። እግዚአብሔር ያውቃል አልኩት። በቃ እሺ አሁን አወራን አይደል? ስለዚህ በኋላ ማታ በቪዲዮ ደውልሻለሁ፣ በቪዲዮ እናወራለን አለኝ። እንግዲህ ይሄ ማለት ብሩ ተገባለት ማለት ነው። ከዚያ እኔም ብሩም አልገባም። እኔም ጠበቅኩት፣ አልመጣም። ውርለትም አልመጣም። ከዛ ትናንትና ወጥቼ ነበር 5 ሰዓት አካባቢ ተቀኑ ማለት ነው። ከዚያ ወጥቼ ነበር፣ ተኝቼ ነበረ። ልጆች ትምህርት ቤት ስለሄዱ ተኝቼ ከዛ በቃ የሌለ ቴክስት ጽፏል። በቃ የሌለ እኔ ስተኛ ስጀምር ቀጥታም ኦንላይንም ዘግቼ ነው የምተኛው። ቀጥታም ደውሎ እንድራል ምናምን ከዛ የሌለ ቴክስት ጽፏል። ከዛ ዛሬ ደወልኩለት፣ ስደውልለት አያነሳም። ከዛ እኔም ምንም አላልኩትኝም። መልሼ ስደውልለት አነሳ። ምን ሆነ ነው ስልክ ማታነሳ? ተኝቼ ቲክቶክ ላይ እኮ ያየሁት ነው ኦንላይን ላይ ማለት ኳስም ለሊት ሙሉ ተቀምጦ ነው ያደረ ያየሁት ነው። ስለዚህ አሁን ተኝተ ነው? አዎ። እና ታዲያ ተኝታ የኔን ስልክ ማንሳት መተኛት የኔን ስልክ ማንሳት ይከለክላል አልኩት። አይ በቃ የፈለኩትን ነገር ማድረግ አትችይም አይደል? ስለዚህ ምን ላደርገው አወራለሁ ከአንቺ ጋር አለ። እንደዛ ነው አልኩት። እንደዛ ከሆነ እሺ ብዬ እኔ ቀድሜ የዘጋሁት ስልኩን። ከዛ ወጥቼ ተመልሼ ማለት የተወሰነ ደቂቃ መልሽ ስገባ አሁን እኔ ለቴክስት ጽፎልኛል። ግን አሁን ይሄን ምን ላድርገው? ልተወው ወይስ ብሩ ልላክ? ወይስ ደግሞ ብር ካልሰጠሁት እኔ ጋር መኖር አይችልም ወይ ነው ጥያቄ። እድሜው ምን ያህል ስራ የለም? ሹፌር ነበረ፣ ግን አሁን ስራ ቆሟል። እድሜው 35 ዓመቱ ነው። እኔ 29 ዓመቴ ነው። 35 ዓመት ሆኖ ነው ጡረታ? ግጥረ ነገሩ 35 ዓመት ነው። እሺ ሚዩት አድርጊ እስኪ አድርጊ። ትንሽ መርፌ ያስፈልግሻል። እውነት አሁን አንቺ ከዚህ ሰው ጋር እድሜሽን ጊዜሽን ማቃጠል ይገባሽ። 10,000 ብር አሁን ከአንቺ ለማግኘት ሁሉ ድራማ እኮ ያስፈልግ። ጓደኞቼ 900,000 ብር አለኝ 100,000 ብር ሙሉልኝ ምናምን እንደ ማለት 900,000 ብር ብዙ ስላለ ምናላት 100,000 ብር አንድ የሆነች ነገር አለች። 10,000 ብሯን ከጓደኞች ሆና እንትን 10,000 ብር አንቺ እንዲህ የሚያደርጓችሁ ሰዎች ብዙ ብር ይጠሩላችሁና ብዙውን ብር እንዳላቸው ወይም ከሰው እንደሚያገኙ ግን ከዛ ደግሞ ትንሽ አነስ ያለውን ደግሞ ከእናንተ እንደሆነ አድርገው ሂሳብ የሚሰሩ ሰዎች አሉ። ይሄ ሰውዬ ከአንቺ ገንዘብ ብቻ ነው የሚፈልግ። ባገኘሽ ቁጥር ገንዘባዊ ጥቅማዊ ወሬ የሚያወራሽ ለወንድ ልጅ እኮ በጣም ከባድ ስሜት አለ ይላላት። ማለት ሪል ወንዶች ማለት እውነት ክብራቸውን የሚያስጨንቃቸው ወንዶች አይጠይቁም። ኢቨን እናታቸውን አይጠይቁም። ቤተሰባቸው እንኳን ገንዘብ እንደዚህ ስጡኝ ቸገረኝ አይ የክብራቸው ነገር ያሳስባቸው። ለወንድ ልጅ የክብር ጉዳይ በጣም ከባድ ስሜት አለ። የገዛ ቤተሰቡ አባቱን እናቱን እንኳን ማለት አድጎ ማለት ነው ይቸገረኛል ወይ አጥቻለሁ ወድቅ ያለው ቢል እኮ ችግር የለውም። እናት አባት ነው ይደግፋሉ። እንደዛ እንኳን አይሉ በራሱ ተፍጨጭሎ መነሳት የሚፈልግ። ስለዚህ ህፃን ነው ይህ ሰው። እድሜው 35 ነው፣ ግን ጭንቅላቱ ግን ህፃን አላደገም። የመለወጥ ሰርተን እኔ አንቺ ዛ ስር እዚህ ልስራ ብሎ ጠንክሮ በአንቺ ዘንድ ሞገስ ለማግኘትና ጀግናነቱን ለማረጋገጥ ጠንክሮ ሰርቶ ገንዘብ ማግኘት ሳይሆን የሚፈልግ ከአንቺ የሆነች ጥቅም ለማስጠበቅ ነው የሚሮጥ። እሱ ለምዶ ጊዜሽ የምታባክ ነው። ይሄ እኮ ሬድ ፍላግ ቀላል ምክርም አያስፈልግ። አያገባሽም። እምኝ
በጭራሽ ከአንቺ ጋር ፍቅር ውላጭ የለውም። ለምን መሰለሽ? ቢያፈቅርሽ አይጠይቅሽም። ወንድ ልጅ በሚያፈቅራት የእውነት በሚያፈቅራት ሴት ፊት ሞገስ ማጣት አይፈልግም። ክብሩ ማውጣት አይፈልግም። የእውነት ነው የምነግርሽ። እንደውም ቢቸግረው መሬት ለምኖ አንጠፉ ለምኖ እንትን ይላል እንጂ በሚያፈቅራት ሴት ፊት ሁሌ ጀግና፣ ሁሌ አሸናፊ፣ ችግሮቹን የፈታ ወንድ ሆኖ ነው መታየት የሚፈልግ። ትገምተኛለች፣ ታቀልኛለች ብሎ ያስባል። ካላፈቀረች ግን ይሄ አያሳስበው። ምን ያገባው አንቺ ገመችው አልገመችው? ለምን አራት ግሽናት ወይም ገንዘቡን ብቻ ከአንቺ ያገኝ እንጂ እንደዛ ነው ያስበው። ስለዚህ አያፈቅረሽ። ስለዚህ ፍሬንን ያዥ። አመሰግናለሁ። እሺ አመሰግናለሁ ወንድሜ፣ እግዚአብሔር ያክብርልኝ። አካውንት ላክልኝ ስትለው ላክልኛለች። ምንድን ነው ግን አሁን ዘንድሮ ግን ያለነው ወንዶች እውነት የሆነ ግን ክትባት የመለጠን ይመስለኛል። ቁጭ ብሎ ከዚህ ገንዘብ አሁን በፊት አሁን ጣሊያን ኢትዮጵያን በወረረ ጊዜ አባቶቻችን ታሪክ ሰሩ፣ ድል መቱ ምናምን ብለን የምናስበው የጀግንነት ገድላችን ታሪካችን አሁን ቢደገም አሁን የምር ግን እንደው ይሄ ዘመን ያለው ወንድ ያንን ማድረግ ይችላል? ስንት ያወጣል የሚል ይመስለኛል። ስንት ትገዛለህ? እንደው መሮኛል፣ እንደውም እንደራደር ምናምን የሚል ይመስለኛል የዘንድሮ ወንድ እንጂ ተዋግቶ ምናምን ሀገሩን ያስከብራል። ጣሊያን መጣ እንኳን ደህና መጣ፣ እንደራደር እስቲ ስንት ነው ሚዝ ስለዚህ ኧረ በስመ አብ ማለት ከባድ ስሜት አለው። እኔ አሁን ሲሰማ ስትነግረኝ 10,000 ብር ከሷ ለማግኘት የሄደበት የሰራው ድራማ በጣም ነው የሚገርመኝ። እንደው ደህና ብር እንኳን ቢሆን እሺ ኮይን ልስጣችሁ። ዝም ብሎ የሚሽከረከረው እስቲ የሚሽከረከረው 3 ገባ ድረስ ኮይን ላስቀምጥላችሁና ሜምበር ሆኑ። ሜምበር ያልሆናችሁ ሰዎች ሁለተኛ ዙር ላስቀምጥላችሁ። በድጋሚ ልነግራችሁ ታብ ላረገው ሰው ነው የሚሰጠው። ልብ በሉ። ከላይ ይኸው ሳጥን ይታያችኋል። ከዛ ውስጥ ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን ታብ ላረገው ሰው ነው የሚሰጠው። እሺ እና ይህን 3 ደቂቃ ታብ አድርጎና ሁላችሁም ሳጥን ቁጥሩ ሲጨርስ ስትነኩት ይሰጣችኋል። ከዛ ወስዳችሁ ከላይ ከሰሜ ጎን ያለውን የቅርጽ ምልክት የነካችሁ ሜምበር ሆኑ። እሺ ዛሬ በጣም ከባድ ትግል ላይ ያለ ይመስላል። ሄሎ ፈጨችን ማሽን ይህንን ብቻ ፈጨችን። ተፈጨ የሽንኩርት መፍጫ ነው የሰማነው። ጋይስ ተርፋችኋል። ሄሎ አሌክስ፣ ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ አሌክስ። ምን እንታዘዝ አሌክስ? እኔ እንጃ ግራ ገብቶኛል ግን